አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ የህያ ዩቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ የምር ምክር እንድትሰጡኝ ነው የመጣሁላችሁ ማለት ነው። እስከዛሬው እና ምክር እንድትሰጡኝ ነው እስከዛሬው አሰራር ምናምን ልላችሁ አይደለም የመጣሁት ማለት ነው። ከምር ብዙውን ጊዜ እራት ለመስራት በጣም እሳነፋለሁ ማለት ነው። ራት የምሰራበት ጊዜ በጣም ነው የምሳነፈው እና ብዙ ጊዜ በጣም ነው የሚደክመኝ ራት ለመስራት በጣም ነው የሚደክመኝ እና አሳነፋለሁ። ምን ልስራ በቃ ራት ምን ልስራ ብዬ ብዙ ጊዜ ግራ እጋባለሁ ማለት ነው። በቃ ምን ልስራላችሁ ዛሬ በቃ ሁሌም ራት ከሆነ የኔ ቤት ውስጥ በጣም ነው የሚያደክመኝ የምር። እኔ ብዙ ጊዜ ራት ከሆነ የማዘጋጀው የኔ ምሳም ቁርስም እራትን በማዘጋጅበት ሰዓት በጣም ነው የሚደክመው። የኔ በጣም ነው የምሳነፈው፣ ስንፍና ይይዘኛል ማለት ነው። ማለት ምን ልስራ፣ አንደኛ ምን ልስራ የሚባለው ነገር፣ ሁለተኛ ደግሞ ራት ለመስራት በጣም ነው የሚከብደኝ። ለምንድን ነው እና በቃ እንደነገርኳችሁ ራት ለመስራት በጣም እሳነፋለሁ፣ ይደክመኛል ማለት ነው። በቃ የተለየ ስሜት ነው የሚሰማኝ እና በጣም ነው የሚደክመኝ ራት በምሰራበት ሰዓት እሳነፋለሁ። የኔ እንደኔ እውነት ሁላችሁም እንደኔ ራት ለመስራት ትሳነፋላችሁ፣ ትደክማላችሁ ወይ? በቃ የምር እንዴት ልበላችሁ፣ ራት መስራት ያማርራችኋል። የኔ ስራ እወደዋለሁ አልሐምዱሊላህ፣ ግን ራት መስራት በጣም ነው የሚደክመኝ ማለት ነው። እንዲሁ ዛሬ ራት ባልሰራው የምትሉት እናንተም ናችሁ ወይ? እና አንዳንድ ጊዜ በጣም የደከመኝ ጊዜ እንደዚህ አድርጌ ቀለል አድርጌ አንድ አጅና አንድ የሆነ ለፈጣይር ካቦካው በኋላ የተለያየ ፈጣይርን እንደዚህ አድርጌ ቀለል አድርጌ እሰራለሁ ማለት ነው። ለምን በቃ ነገሮችን የተሻሉ አድርጌ ለማቅረብ ማለት ነው። ምክንያቱም በጣም ደክሞኝ ስለሆነ የምሰራው ማለት ነው። እና ሁላችሁም ራት ስትሰሩ እንደኔ ትደክማላችሁ፣ ትሳነፋላችሁ። ምን ልስራ በቃ ዛሬ ራት ምን ልስራላችሁ ብላችሁ እንደኔ ተፍኪር ይበዛባችኋል። የምር እንዲሁ ዛሬ ራት ምን ልስራ ብላችሁ የምትጨናነቁ እስኪ መላ ንገሩኝ። የምር ያው ኮሜንት አስቀምጡልኝ፣ ጥያቄ ነው። ሁሌም ቢሆን እኔ ራት ለመስራት አንደኛ ይደክመኛል፣ ሁለተኛ ደግሞ ሀቂቃ አንድ ምን ልስራ ብሎ ራሱ ማሰብ ራሱ ያደክመኛል። ብዙ ጊዜ ልጆችን ነው የምጠይቀው ማሰብ ራሱ ያደክማል። የምር ስለዚህ ልጆችን እጠይቃለሁ፣ እያንዳንዳቸው ሴትዮዋን እጠይቃለሁ። በቃ ምን ልስራላችሁ ዛሬ ምንድን ነው የምትፈልጉት ምናምን ብዬ እንዲሁ ቀለል ያለ ነገር ባዘዙኝ፣ የምር እንዲሁ ዛሬ ባላዘዙኝ ሳራ ሁሉ ላለሁ የምር እና በቃ የምትሰሩትን ቀለል ያለ ምግብ እስኪ ንገሩኝ። ቀለል ያለ ማለት ነው የማያደክም የምር ቀለል እንዴት ልበላችሁ፣ መኮረኒና ፓስታ ራሱ ያደክመኛል። ራት መስራት በነገራችን ላይ በጣም ነው ምን ልስራ አይነቱን ብቻ ሳይሆን ራት ገብቶ መስራት እኔ እንጃ ሳነፋለሁ። እስኪ ኮሜንት አስቀምጡልኝ። ሁላችሁም ናችሁ ወይስ የኔ ስንፍና ብቻ ነው? እና ያው ጓደኛዬም ተመስክር ስንፍና አለብኝ ማለት ነው። እና ይሄን ይመስላል ዛሬ ያው በጣም ስለደከመኝ እንደዚህ አድርጌ ቀለል አድርጌ ይሄን ይመስላል ራቴ ማለት ነው። እስኪ ደግሞ አንቺ ስጭልኝ አስተያየት። ኦሮምኛ አውሪያቸው አማርኛ የምር ንገሪልኝ እስኪ እንዴት እንደምትችል። መስራቱ ሳይሆን የሚያደክማት መጠየቁ ነው። መጠየቁም በቃ ማናቸውን ልጠይቁም ያደክመኛል የምር። ይኸው ጓደኛዬ ትመስክር መስክሬያለሁ እኮ አውሪ ጨርሽ አውሪያቸውኝ እስኪ አንቺ መቆየት ይኸው ለደቂቃ በትመጣ ጓደኛዬ ሞቃት። እኔ ግን እስካሁን እዚህ ቆይቼበታለሁ። ደግሞ እኛ ቤት ማለት ነው ግዴታ በራታ የሚባለው ቂጣ አይቀርም። ፍረዱብኝ እንግዲህ ለደቂቃ መጣች አትመጣም እያለች ማለት ነው። በኔው ይኸው ካሜራ ማን ሆነችው አሁን ነው። እኔ በራታ እኛ ቤት አይቀርም ግዴታ ማለት ነው። ወጥና በራታ አይቀርም። የሰራሁትን ምሰራ ማለት ነው ግዴታ ስለማይቀር ይሄ ተፍኪር እያደከመኝ ነው። እስኪ መላ ስጡኝ፣ አስተያየት ስጡኝ፣ የምር ኮሜንት አድርጉልኝ። እና በጣም ነው የማመሰግነው ስለምትከታተሉ። ካሜራማን ማለት ነው ሲያምር። አዎ የምር ምርጥ ካሜራማን ይኸውላችሁ። እንግዲህ ይሄን ይመስላል ማለት ነው። እና ኮሜንት አስቀምጡልኝ የኔ ውዶች፣ በጣም ነው የማመሰግነው። ብሉ፣ ተጋበዙ፣ ስሩ፣ ዘና በሉ። የመዳም ቤት ዘና ያደረግም ግን ዘና በሉ።
አዎ ምክር ነው ይሄ፣ የጓደኛዬ ምክር ነው። ዘና በሉ። ዘና ባያረጋችሁም ዘና በሉ። ፈታ በሉ፣ አትጨናነቁ። የሰራችሁ ብሉ፣ ተዋደዱ፣ ተሳሰቡ፣ ተዋደዱ፣ እርስ በርስ ተመካከሩ እና ያው ወደ ሀገራችን እስከምንገባ ድረስ ራሳችሁን ጠብቁ። አትናደዱ፣ የምር አትናደዱ። አሁን ከሙቀቱ ጋር ጥሩ አይደለም እና ጓደኛዬንም ውሃውን ዝጊ፣ ሸር ኮፒ ሊንክ አድርጉላት፣ ላይክ አድርጉላት፣ ኮሜንት ስጡት እና ያ ጀማ ያ በናት ያ ሐዋደ ቢላህ ማሰላማ፣ ደህና ደሩ። ጀርቡት፣ ቀለል ያለ ነው። ያው ሙሉ ቀን ስትሰሩ ስለምትውሉ ነው እራት ላይ የሚደክማቸው እንጂ የስራ ጥላቸው ምናምን አይደለም የሚደክማት። ግን ያው ሙቀት ስለሆነ ደግሞ ከመሸ በኋላ ስለሚያዟት ነው እና አበረታቷት። ኮፒ ሊንክ አድርጉላት፣ ሸር አድርጉላት፣ አበረታቷት። በዛ ላይ በተረፈ የምትፈልጉትን ኮሜንት ላይ ጻፉላት እና እንወዳችኋለን። መልካም አዳር። በቃ